በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ታመዋል። የእሳቸው መታመም ለባልደረቦቻቸው ዱንያን አጨልሞባቸዋል። መስጂዱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድምጽ ከራቀው ሰነባብቷል። አንድ ቀን ከተኙበት እንደምንም ተነስተው በሰው ተደግፈው መስጂድ ገቡ። ሰዎች ሁሉ እንዲሰበሰቡ ማዘዙ። በከተማዋ ያለ ሰው ሁሉ ተሰበሰበ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህመማቸውን ዋጥ አድርገው እንደምንም ሚንበር ላይ ወጡ። የእሳቸው መታመም ሆድ የባሳቸው ባልደረቦቻቸው አይኖቻቸው ገና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊት ሲያዩ እንባ ያቀሩ ጀመር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእጃቸው በያዟት በትር ተደግፈው ሚንበሩ ላይ ቆሙ። ከዚያም ደከም ባለ ድምጻቸው እናንተ ሰዎች የመታሁት ሰው ካለ ይሄው አካሌ ይበቀለኝ፣ ንብረቱን የወሰድኩበት ካለ ይሄው ንብረቴን ይውሰደው አሉ። መስጂዱ በዝምታ ተዋጠ። እንዴት አይዋጥ? መስጂዱ በዝምታ ተዋጠ። እንዴት አይዋጥም? ለዘመናት የአይኖቻቸው ብርሃን የሆኑ ነብያቸው ከሞት ህመም ላይ ተነስተው ተበቀሉኝ ሲሉ ከዚያም አንድ ሰሃባ ተነሳና እንዲህ አለ፣ ያ ረሱላህ በቀላ የምትጠይቁ እንደሆነ እኔ ልበቀሉት ፈልጋለሁ። ምክንያቱም የበድር ዘመቻ ዕለት የወታደሮችን ሰልፍ ታስተካክሉ ሆዴን በዱላ መታችሁኛል። እናም ስላሳመማችሁኝ ልበቀላችሁሻለሁ ሲል ተናገረ። አሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ ተነሳና እኔን ምታኝ፣ እኔ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስዋዕት ሆናለሁ አለ። ረሱሉም ሰለላሁ ዐለይሂ ወሰለም አሊ ኢብኑ አቡ ጣሊብ ተውት፣ ከኔው ይበቃል አሉትና ዱላ አመላከቱት። ሰሃባውም ዱላውን ያዘና ወደ ሚንበር መሄድ ሲጀምር መስጂዱ በለቅሶ ተናወጠ። ከነፍሶቻቸው በላይ ውድ የሆኑት ነብያቸው ለበቀላ ሲዘጋጁ እያዩ እንዴት አያለቅሱ? ሰሃባውም ኡካሻ ሚንበሩ አጠገብ ሲደርስ ዱላውን ጥሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እቅፍ ውስጥ አስገባቸው። ፊታቸውን እየተሻሸ እንባውን በማርገፍ እንዲህ አለ፣ አንቱ ያላህ መልእክተኛ፣ አካሌ ለአካሉ መስዋዕት ይሁንሎ፣ አካሌ ለአካሉ መስዋዕት ይሁንሎ። ያን ጊዜ ሰሃቦች በናፍቆት ቋጥረውት የነበረውን የእንባ ማዕበል በምሬት ያዘንቡት ጀመር። ፊዳ ከአቢ ወኡሚ የሀቢቡና اللهم صل على محمد وعلى آله وصحبه أجمعين። ውድ አድማጮቻችን የዛሬው ፕሮግራም ይሄን ይመስል ነበረ። በተመሳሳይ ፕሮግራም እስከምንገናኝ ያ ረህማን ሰላም ከናንተ ጋር ይሁን።